ናችሁ ተመልካቾች? የከፍታ ሾው ነው። የከፍታ ሾው ዛሬ ከስቱዲዮ ወጥቶ ራዲያንስ አዲስ ፌስቲቫል ላይ ተገኝቷል። እዚህ ፌስቲቫል ላይ የተገኘ ነው እንግዲህ ውበት ላይ፣ ጤና ላይ የተለያዩ ለራሳችን ለጤናችን የሚጠቅሙ ፕሮዳክቶችን የያዙ የተለያዩ ተቋማት ፕሮዳክታቸውን ሰብስበው ይዘው እዚህ ተገኝተዋል። እሱን ለማየት እና ምን ይዟል ራዲያንስ አዲስ ፌስቲቫል የሚለውን ነው እዚህ የመጣሁት። የተለያዩ ፕሮዳክቶችን ሰርቪሶችን ይዘው የመጡ የውበት መጠበቂያ ላይ ትኩረታቸውን ያደረጉ ጤንነት ላይ የሚሰሩ የተለያዩ ተቋማት አሉ። ከዛም በተጨማሪ የሀገር በቀል ምርቶችን ይዘው ወደዚህ የተገኙ አገልግሎት ሰጪዎች አሉ። እንሄዳለን፣ እናገኛቸዋለን። መልካም ጊዜ፣ አብራችሁን ቆዩ። ጥሩ ነገር እንደምታገኙ ተስፋ አደርጋለሁ። እንግዲህ መጀመሪያ ቡናችንን አስቀድመናል። ቡናችንን እንጠጣና በጥሩ ኢነርጂ ውስጥ ገብተን ፕሮዳክትና ሰርቪሶችን አሳያችኋለሁ ማለት ነው። እንግዲህ የሀገር በቀል ምርቶችን የያዙ ውበት ላይ፣ ጤና ላይ ትኩረታቸውን ያደረጉ ተቋማት እንዳሉ ሰምቻለሁኝ። ገብተን እናያቸዋለን። የሚጠቅማችሁ ለቆዳችሁ፣ ለፀጉራችሁ፣ ሜንታል ሄልዝ ላይ የሚሰሩ አንዳንድ ተቋማት እንዳሉ ሰምቻለሁ። ዞር ዞር እያልኩ አሳያችኋለሁ። አብራችሁን ሁኑ፣ አብራችሁን ቆዩ። ቡና ልጠጣ። እንዴት ነሽ? ራዲያንስ አዲስ ፌስት ላይ ተገናኝተናል። ስምሽን አስተዋውቂኝና አሌክስ አቪን ምን ይዟል እዚህ የዛሬው ፌስቲቫል ላይ? ኦኬ፣ ሊዲያ ወንድሰን እባላለሁ። የአሌክስ አቪን ኢትዮጵያ ብራንድ አምባሳደር ነኝ። እሺ፣ ሜካፕ አርቲስት ነኝ። እሺ፣ you look good by the way. Thank you too. Thank you. እሺ፣ አሌክስ አቪን በሜካፕ ምርቱ እናውቀዋለን። አሁን ደግሞ ኔል ፖሊሽ ይዘው መጥቷል። የሜካፕ ፕሮዳክቶች ምን አሉ? ሜካፕ ተቀብቻለሁ እንጂ አዊሽ ብሞክረው ደስ ይለኝ ነበረ። ግን ሌላ ጊዜ መጥቼ እንግዲህ አሳያችኋለሁ ከኛ ስኪን ቶን ጋር ይሄዳል አይሄድም የሚለው። ግን ስለ ፕሮዳክቶቹ ትንሽ ንገሪ። ኦኬ፣ ሶ አሌክስ አቪን የፓሪስ ብራንድ ነው። የሚመረተው ቱርክ ነው። እኛ ጋር እንግዲህ ፍራንቻይዝ ተደርጎ ነው የመጣው። ሶ ዊ ሃቭ ዲፍረንት ሼድስ ከፋውንዴሽን ጀምሮ ፓውደር፣ ኤኒቲንግ ብዙ ፕሮዳክቶች አሉ። ሊፕስቲክ፣ ሊፕ ግላስ፣ ጥፍር ቀለም ደግሞ አሁን አምጥተናል። ሌላ ደግሞ የስኪን ኬር አሉ፣ ላይክ ሜካፕ ሪሙቨር፣ እንዲሁ ደግሞ ቤስ ክሬሞች አሉ። ይሄን ይመስላል። ኦኬ፣ ምን ያህል ጊዜ ሆኖ አሌክስ አቪን ፍራንቻይዝ ተደርጎ ወደዚህ ሀገር ከመጣ? ከዛ የከስተመር ምላሽ ምን ይመስላል? ኦልሞስት 4 years አሁን ላይ እና በጣም ብዙ ሰው ተቀብሎታል። በጣም ብዙ ሰው እየወደደው ነው። አሪፍ ላይ ነው። ለእኛ ሀገር ስኪን ምን ያህል ጥሩ ነው? ምን ያህል ፊት ያደርጋል? ብዙ የሼድ አማራጮች አሉ። ሰው በፈለገው ሼድ የሚፈልገውን አይነት ሼድ ማግኘት ስለሚችል በጣም ተመራጭ ነው። ብዙ ኦፕሽን ያለው ነው። ብዙ ኦፕሽን አላችሁ። ስላገኘኋችሁ ደስ ብሎኛል። እንግዲህ ራዲያንስ ፌስቲቫል ላይ ለ2 ቀን እዚህ ትቆያላችሁ ማለት ነው። እሺ፣ አንድ ለኔ የሚሆን ፕሮዳክት ልውሰድ። አይ ቲንክ ከማያቸው ውስጥ የሌለኝ ነገር ብላሽ ነው። እሱን ልሞክረው እስቲ። ሞክሪ። ለኔ የሚሆን ይመስልሻል? አዎ ይሆናል። ኦኬ፣ አይ ቲንክ የሚሆነኝ ይመስለኛል ለኔ። ዋጋው ምን ያህል ነው? 2000። እሺ፣ ልውሰደውና ሌላ ጊዜ ደግሞ መጥቼ ከእናንተ ወስዳለሁ እቃ። ቴንክ ዩ። Thank you. You're welcome. Thank you. ቴንክ ዩ ፌቨ፣ እንዴት ነሽ? ደህና ነሽ? ራዲያንስ ፌስት ላይ ተገናኝተናል። በጣም ደስ ብሎኛል። ደስ ብሎኛል ስላገኘሁሽ። ምን አይነት ፕሮዳክቶችን ይዛችሁ መጣችሁ? ጫካ ኦሪጂንስ ምን ላይ ነው የሚሰራው? እኛ ናቹራል ኮዝሜቲክ ኦይልስ ለቆዳ የሚሆን ለፀጉር የሚሆን እና ለሽቶ የምንጠቀማቸው ለአሮማ ወይ ዲፊውዚንግ ማለት ነው። በየትኛው እንጀምር? ይሄኛው ሮዝሜሪ ኦይላችን ነው። ሮዝሜሪ ኦይል ብዙ ጊዜ የሄር ፎሊክል የማሳደግ ነው ዋና ስራ። እሱ በደንብ ይሄ ለበተበጣጠሰው ከፊት ላለው ከኋላም ያለው አብሶ እሳትም ለቆዳው ደግሞ ለፀጉር ለራሱ ቆንጆ ነው። እስቲ አሽቲ በደንብ ሽታለው። ሮዝሜሪ ራሱ ሮዝሜሪ ነው። ኤግዛክትሊ። ይሄ አንዳይሉትድ ስለሆነ ኢትስ ቬሪ ስትሮንግ። ሌላ ስለ ባዲ ደግሞ ምን አለ ለሰውነት? ኦኬ፣ ለፀጉር ማለት ለፀጉርም ሌላ
ይላል። ሶ ይሄኛው ደግሞ የካስተር ወይንም ጉሎ የምንለው እሺ ይሄ ደግሞ ፀጉር ለማፋፋት እሺ ሶ ሄር ቲክኒንግ ነው ስታዩ ራሱ ይኸውልሽ ውፍረቱ እንደዚህ ቀጭን ለሆነ ፀጉር ማለት ነው ሶ ቲክነስ ቮሊዩም ለሚፈለገው ይሄ ብዙ ሽታ የለውም ግን ቴክስቸሩን ስትነኪው ታይዋለሽ ላይክ ኦይሊ ነው እንግዲህ ዋና our best seller is the coffee oil okay roasted coffee ቢኑ አንደኛ ጥሩነቱ ምንድነው አንቲ ኦክሲደንት አለው ሶ ይሄ ማለት ትንሽ ይሄ የፀሐይ የመከላከል አቅሙ ከፍ ይላል በዛ ላይ ደግሞ ሁላችን የምንፈልገው ይሄ ላይክ ስኪን ፈርምነስ እና እንደዚህ ላይክ ለአንድ አንቲ ኤጂንግ ኦይል እንደዚህ መስመሮችን የሚወጡ መስመሮችን እሱንና ይሄ የሚጠቆረው ፓርት ላይ እሺ ሬኮመንድ የምናደርገው ማታ ላይ ለብቻውን ትንሽ አንዳንዴ ጠንከር ስለሚል ከሞሪንጋ ኦይል ጋራ ዳይሉት ተደርጎ around your eyes ታደርጋለሽ ኦኬ አይን ስር የሚቀባው ነው ማለት ነው አሁን ዳይሉት ባታደርጊው if you want it to be really nice and concentrated then you put it under your eyes but for the rest of your face በደንብ ኦኬ ለምን ያው ሙሉ ፊትሽ ነው ዞሮ እና አንገት ሁሌ ፊታችን ብቻ ሳይሆን ፊት አንገት እጅ እንረሳለን እዚህ ጋር እንረሳቸው እዚህ ላይ especially እዚህ ጋራ ይረሳልና ይሄ ወጣት ፊት ይዘስዋል exactly አንድ ላይ ስለዚህ እንዲመሳሰል ፊታችሁ exactly ክሬም ሞይስቸራይዘርም ስታደርጉ ፊታችሁንም አንገታችሁንም አንድ ላይ አድርጉ ብላናለች ፌቨን እሺ ትክክል በተለይ አንዱን ታገኝና ወይ ፀጉር ተመሳሳይ አይነት አታገኝም የስኪን አታገኝም ይለያያልና አስቆዳል ነው በጣም አሪፍ ነው እቺኛ ደግሞ እንዳልኩሽ የሞሪንጋ እጅሽ ላይም ቀጥታ ባደርገው ብዙ ሽታ ስለሌለው ሪአክሽን ኖርማሊ ለብሶ እንትን የለውም ማንኛውም ፕሮዳክት ሁሌ ይሄንን ለሞይስቸራይዘር ነው የምንጠቀመው ኦኬ ሶ ቫይታሚን ኢ ያለው ቫይታሚን ኤ ያለው ሶ ለስኪን ሃይድሬሽን ስኪን ሞይስቸር በጣም አሪፍ ነው ከስተመር ምን አይነት ምላሽ ነው ያለው የሀገሩን ምርት ሲጠቀም ወይ በጣም ደስተኛ ናቸው እኛም በጣም ሰርተን ማለት you know ይሄ ላይክ ፓኬጂንግንም ፕሬዘንቴሽንንም እና ቀስ ያለንም ነው ደግሞ የሰራነው 6 አመት ሊሆን አሁን ሶ ቆይተንበታል ብዙ ኢተሬሽን አድርገን በ6 አመት ብዙ ነገር ተምረናል ካስተመር የጠየቀን ሮዝሜሪ ኦይል የጀመረው ወንዶች መጥተው ሲጠየቁና ለወንዶችም ይሆናል ፀጉራቸው ገባ ገባ ለሚል ደግሞ ብዙ ኢትዮጵያዊ ወንድ የሚቸገርበት ነውና አይ ቲንክ ጥሩ ሶሉሽን ነው that's good ጫካ ኦሪጂንን የት ያገኙታል ከስተመሮች ሲፈልጉ ምን ሰጥበት ከቦሌ ሚሊኒየም 7 ቁጥር ጀርባ የሀገር ኮንሰልት የሚለው ቢልዲንግ ላይ ሁለተኛ ፍሎር ኦኬ እንመጣለን እናገኛችኋለን ዛሬ ግን ለፀጉር የሚሆን ነገር ወስዳለሁኝ በደስታ thank you አመሰግናለሁ በጣም thank you so much ሰላም እንዴት ነሽ ሰላም ጤና ይስጥልኝ ተዋወቅሽ እሺ ሶሻል ሚዲያ ላይ ነበር ማቀሽ ዛሬ ፌስቲቫል ላይ አግኝቼሻለሁ እንተዋወቅ እስቲ እሺ ምልጃይ ስሜ ይባላለሁ የሃንሲም ሳሎን ኤንድ ስፓ እንዲሁም የሃንሲም ስኪን ፋውንደር ነኝ ኦኬ ዛሬ ሃንሲም ሳሎን ምን ይዘው መጣ እዚህ ፌስቲቫል ላይ ዛሬ እንግዲህ ሙሉ ላይን ኦፍ ፕሮዳክታችንን ይዘን መተናል ወደ 17 ፕሮዳክቶች አሉ ለሁሉም ሰው ቆዳ የሚሆኑ ለወንዶችም ለሴቶችም ለትልቅም ለትንሽም እንዲሁም ደግሞ ሳሎናችን ውስጥ የምንሰጣቸውን ሰርቪሶች ይዘንላችሁ ቀርበናል ኦኬ ፕሮዳክቶቹ ምን አይነት ናቸው ፕሮዳክቶቻችን በጣም ናቹራል የሆኑ ፍሬግራንስ ወይንም ከአርቲፊሻል ሽታ የራቁ አልኮሆል የሌላቸው ለኛ ቆዳ ለጥቁር ቆዳ ተስማሚ በሆኑ ኢንግሪዲየንቶች የተቀመሙ የስኪን ኬር እና የፀጉር ፕሮዳክቶች የሰውነት ፕሮዳክቶችንም ይዘን መተናል ኦኬ ሶሻል ሚዲያ ላይ እንግዲህ ስናቀሽ የተለያዩ ፕሮዳክቶችን ሜካፕም ራስሽ ላይ የፀጉር ትሪትመንትን በመሞከር ነበር አሁን በራስሽ ፕሮዳክት እዚሁ ሀገር ውስጥ ነው የሚመረቱት አይደል ፕሮዳክቶቹ ወደዛ እንዴት ገባሽ ፕሮዳክታችንን ላንች ካደረግን በኋላ ለተጠቃሚዎቻችን በጣም ትልቅ ለውጥ ያዩበት ስለነበረና ዲማንዱ ወይንም ተፈላጊነቱ ከፍ እያለ ሲመጣ ያንን ደግሞ ዲማንድ ሚት ለማድረግ ለከስተመሮቻችን ፕሮዳክቱ ወይንም ምርቱ ቶሎ እንዲደርሳቸው በበቂ ደረጃ እንዲደርሳቸው በማሰብ ምርታችንን ወደ ኢትዮጵያ አምጥተናልና ድሮ ከኢትዮጵያ ውጪ ሆነሽ ፕሮዳክቶችን ወደዚህ ነበር የምትልኪው ኦኬ ወደዛ ነበር ያው ግን ዲማንዱን ሚት ማድረግ አልቻልንም እንደምንፈልገው ሶ ከ2 አመት በፊት እዚህ ማምረት ጀምረናል ሳሎናችን ውስጥም ከምንሰጣቸው ሰርቪሶች ጋር ደግሞ አጓዳኝ የሆኑ ምርቶችን ለከስተመሮቻችን ይዘን መጥተናል ጥሩ ፕሮዳክቶቹ የምን ናቸው የፀጉር የስኪን
ምን አይነት ፕሮዳክቶች ናቸው? ላይኑንም ቅድም ስገልጭልኝ ነበረ። ሙሉ የስኪን ኬር ፕሮዳክት አለን። ከፊት መታጠቢያ ከሞይስቸራይዘር፣ ቫይታሚን ሲ ሲረም፣ ብራይትኒንግ ሲረም፣ ሬቲኖል፣ በጣም ሴንሲቲቭ ቆዳ ላለው ሰው የስንተላዜ ያረካ የአይ ክሪም፣ ለኦይሊ ለደረቅ ቆዳ ምርጫን የሚሰጡ ከፊት መታጠቢያ እስከ መጨረሻው ድረስ ያሉ የፊት ፕሮዳክቶች አሉን። የፀጉር ደግሞ 2 ኦይሎች አለን። የቆዳውን ጤንነት የሚጠብቅ እንዲሁም ደግሞ የፀጉሩን ደግሞ ፕሮቴክሽን ሂት ፕሮቴክሽን ያለው ሲረም አለን። ሶ የፀጉርም የቆዳም የሰውነትም ቅባቶች አሉ። የሁሉም ቅባቶች አላችሁ። እሺ ቅድም ስናወራ ነበረ ለምንድነው ማርጀት ለማይፈልጉ ሰዎች ሶሉሽን አለን ብለሻልና ምንድነው ያለው? ሶ አሁን በሰላናችን ሁለቱም ሎኬሽናችን ውስጥ የማይክሮ ኒድሊንግ ሰርቪስ ጀምረናል። ማይክሮ ኒድሊንግ የምንሰጠው የቆዳችንን ጤንነት ለማሻሻል እርጅናን ትንሽ ለማዘግየት እንዲሁም ደግሞ ቆዳችን ላይ ያሉ ችግሮችን ለማስተካከልና ለማሻሻል ነው። የምንጠቀማቸው ሲረሞች ሜዲካል ግሬድ ናቸው። በጣም በቆንጆ ሁኔታ ነው የምንሰራው። ግሮዝ ፋክተር ያለው ሲረሞችን በመጠቀም የቆዳን ጤንነት የማሻሻልና ለእናንተ ገጽታችሁ የማሳመር ነው። ጥሩ ፊድባኩ ምን ይመስላል? የሀገር ውስጥ ምርትን መጠቀም ላይ በተለይ የውበት ሲሆን ከስተመሩ እንዴት ነው? ዴማንዱ ምን ይመስላል? እኛ ከስተመሮቻችን በጣም ደስተኛ ናቸው። ምንም የቀየርነው ነገር የለም። ከውጭም ወደዚህ ካምፓኒውን ሙቭ ስናደርግ የምንም አይነት የንጥረ ነገር ወይንም የኢንግሪዲየንት ቼንጅ የለንም። ስለዚህ ፕሮዳክቶቹ ስቲል ኦፕቲማል ናቸው። በደንብ ነው የሚሰሩት። ለኛ ቆዳ ተብለው ፎርሙሌት ስለሚደረጉ ለውጡ በፈጣን ሁኔታ ነው የሚታየው። ሰው የወደደውንና ያልወደደውን ነገር ራሱ መተው የሚጠይቁበት ቦታ መኖሩ ራሱ በራሱ ትረስት ያደርጋል። ያልተስማማቸው ነገር ካለ ያንን ፕሮዳክት ይዘው የሚመጡበት ቦታ አለ። ሰርቪስ እንሰጣለን። ያ ነገር ለምን እንዳልተስማማቸው ለኛም ዴታ ነውና እንደዚህ ትረስትድ የሆነ ቦታ ማግኘት በራሱ አይ ቲንክ ለከስተመሮቻችን ደስ ይላል። ሶ ፋብሪካን ቢልድ በምታረጉበት ጊዜ ያስቸገራችሁ ነገር ነበረ? እዚህ ሀገር ውስጥ ለማምጣት በነበረው ሂደት ላይ ያስቸገረሽ ነበረ? ያስቸገረን ነገር የለም። ያው ፕሮሰሱ መሄድ ያለበት ሁኔታና ጊዜ አለ። ጊዜ ይፈጃል። ግን ያው ይሄን ያህል ያስቸገረን የምንለው ነገር የለም። ጥሩ። በዚህ ፌስቲቫል ላይ ለ2 ቀን ትቆያላችሁ ማለት ነው። አመሰግናለሁ። እንግዲህ የከፍታሽው እንግዳ ትሆኛለሽ። ቃል አስገብቼሻለሁ አየር ላይ እንገናኛለን። ምርታችሁ እንዴት እንደምታመርቱ ሁሉንም ፕሮሰሱን ሳሎናችሁን መተን የምናይ ነው የሚሆነው። አመሰግናለሁ። ቴንክ ዩ ሶ ማች። እሺ ራዲያንስ ፈስት እንዴት ነበረ? እንዴት አገኘሽው? ጥሩ እየሄደ ነው። ዛሬ የመጀመሪያው ቀን ነው። በጠዋት ሰው መጥቶ ዮጋ ምናምን ይሰራል ብለን ነበረ። ከሰው ከእንቅልፉ አልተነሳም። ቅዳሜ ብዙ ሰው ይተኛል ወይ ስራ ይሄዳል። ግን ሶፋር በጣም አሪፍ የተለያዩ ፓነል ዲስከሽኖች አደረግን። የሻይ ቅምሻ ነበረ፣ የጁስ የዲቶክስ ቅምሻ ነበረ እና ሪሊ ኢምፖርታንት ኮንቨርሴሽኖችም እየተካሄደ ነው። የፍሎለስ ኢቨንት ባለቤት ነሽ። ራሴ በደንብ አላስተዋወቅኩሽም፣ ይቅርታ ራስሽን አስተዋውቂኝና። እሺ ዮአዳን ጥላሁን እባላለሁ። የፍሎለስ ኢቨንት ስራ አስኪያጅ ነኝ። እሺ እና ይሄኛው ሬዲየንስ ፈስት የመጀመሪያችን ነው ስንሰራ። የተለያየ ኢቨንቶች እናዘጋጃለን። 18 ዓመት ሆነን ስራ ላይ እና ይሄኛው የመጀመሪያችን ፌስቲቫል ነው። ናይስ። ውበትና ጤና ላይ ምን የተለየ ፍላጎት አሳደረባችሁ እዚህ ይሄንን ፌስቲቫል ለማዘጋጀት? ነው ሁልጊዜ ቢሮአችን አብዛኛው በሴት የተሞላ ነው። የተወሰኑ ወንዶች አሉ፣ ግን በአጠቃላይ ብዙ ጊዜ የምናወራቸው ነገሮች ተመሳሳዮች ናቸው። ወፈርኩኝ፣ ከሳሁኝ፣ አንድ ሰው ነው እንዴት ነው ወፈረው የሚለው አንድ ሰው ነው። ሌላ ሰው ሁሉ ግን ወይ ወፈርኩኝ እዚህ ቢሮ ከገባው ጀምሮ ምናምን ይባላል። ስለ ፀጉር እናወራለን። አዳዲስ ስፓዎች ሲከፈቱ እርስ በራሳችን ሬኮመንድ እንደራረጋለን። 1-2 ወንዶች አሉን ፀጉራቸው እየሸሸ ነው፣ እነሱም ትንሽ ያወራሉና በወሬ ነው እንጂ አንድ ፕላትፎርም ላይ ሁሉንም ማግኘት ከባድ ነውና ለምንድን ነው ግን የሌለው? ምክንያቱም ስለ ጤና ብዙ ይወራል፣ ስለ ምን እንብላ ምን እንጠጣ ምናምን የሚባል ነገር እና አንድ ቦታ ሄደን ይህን ሁሉ ኢንፎርሜሽን የምናገኝበት ፕላትፎርም የለም እየተባባለ ከዛ እኛ ለምን አንፈጥረውም ማለት ነው። በጣም ጥሩ ፌስቲቫል ነው። ሌላው ቅድም ኦፍ ዘ ሪከርድም እያወራሁልሽ ነበር፣ ብዙ የሀገር በቀል ድርጅቶች ምርታቸውን ለማስተዋወቅ መጥተዋልና እሱስ እንዴት አየሽው? እንዴት ደስ እንደሚል እስከዛሬ እኔ ራሴ ማውቀው 1-2 ፕሮዳክቶች ነበሩ ሎካሊ የሚገኙ ማለት ነው። ከዛ በኋላ እንደዚሁ በወሬ አንድ ሰው ነው ፋክተሪ ኮን ያለኝ ሲል ከዛ ሌላም ፕሮዳክት አለ ምናምን ሲባል ዛሬ ራሱ መጥቼ እኔ
ሊስቱንም በደንብ አላየሁትም ነበር ወይ ደግሞ ሊስቱንም አይቼው የውጭ ሀገር እቃ የሚይዙ ነበር መሰለኝ ብቻ በጣም ነው ደስ የሚለው። እኔም ተዛውሬ ሳይ ብዙ የሀገር ውስጥ ምርት የያዙ ፕሮዳክት ለማስተዋወቅ የመጡ ሰዎችን አግኝቻለሁ። እና ደግሞ ናቹራል መሆኑ አሁን አይደል ቅድም አግኝታችሁት ከነበረ ይሄ ፕሬስድ ኦይል የሚባሉ የተለያዩ አለ አይደለ የሮዝሜሪ ሊሆን ይችላል የጥቁር አዝሙድ ምናምን ላይክ ናቹራል ነው ሲሉሽ ያ ኦኬ ናቹራል ነው ግን ውስጡ ሌላ ነገር ይኖራል ብለሽ የምታስበው አሳየችን እንዴት እንደሚደረግ ላይክ ይገባል they press it ኦይል ይወጣል they package it you know so it's 100% organic so እንዲያን ነገር ነው ራሱ መማሩና ጥቅሙን ማወቁ ራሱ it's been really nice። ሌላ ፌስቲቫሉ ላይ ያየሁት ነገር ምርቶቹን ራሳችን እያየን እየሞከርን ነበርና በጣም የተዝናናሁበት እና የወደድኩት አጋጣሚ ነው እሱና እዛ ያስሞክሩታል ሽታውንም ሆነ የኮንሲስተንሲው እንትን እኔ የሆነ ነገር ፊቴ ላይ ሞክረው ፕሮዳክቱ አሪፍ ነው አሉን ግን ሽታውን ስላልወደድኩት መግዛት ወደ አላልኩ ግን መሞከር መቻላችን ራሱ ቡቲክ ላይ ምናምን ስንሄድ usually ወይ ትገዛዋለሽ ወይ ደግሞ በትልቁ ይነገርሻል መመለስ አይቻልም ተብሎ ስለዚህ አይ ኖ ራዲያንስ ፌስት ከዚህ በኋላ በየአመቱ የሚቀጥል ፕሮግራም ነው የሚሆነው ምን ሀሳብ አላችሁ? አዎ በየአመቱ መቀጠል እንፈልጋለን ሌሎችንም እንከረጅ ማድረግ እንፈልጋለን። አሁን ምንድነው ብዙ ሰው ወይም እኛም ፕሮሞት እናደርገው ሊሆን ይችላል ሞር ወደ ሴት ተኮር ነገር የሆነ መስሎታል ግን ፕሮዳክቱ ቦት ለወንድም ለሴትም ነው ፕላስ ወንዶች መጥቶ ለኛ የሚያቀርቡ ተቋሞች የታሉ ሲባል አልገባም አሉ። ስለዚህ የመጀመሪያው አመትም ስለሆነ ብለን እናስባለን ግን ለሚቀጥሉት አመቶች ሞር ለቱም ኖቲስ ካረክሽ ልክ እንደ ሴቶች ወንዶች ራሳቸውን በደንብ ይጠብቃሉ። ከፀጉራቸው ከጥፍራቸው በጣም ተቀይሯልና አንዳንዴ ሴት ስፓ ውስጥ ሄዶ ነው ወይ ጥፍራቸውን የሚሰሩት ምናምን ግን ይደብራቸዋል እኛም ይደብረናል ደግሞ ወደኛ ቦታ ገቡ ምናምን ስለዚህ ለወንዶች ፎከስ አድርጎ ሰርቪስ የሚሰጡትንም እንትኖች ብናሳይ በጣም ደስ ይለኛል። ብዙ ፕሮዳክቶችንም አይቻለሁ ለፀጉራቸው ለቆዳቸው ሊሆኑ በጣም እና ደግሞ ላይክ ሎካል የሰርጀሪም ሆነ ወይ የኤስቴቲክ የሚሰጡ እነሱ ጋር ደርሰሻል አይቻቸዋለሁ የቆዳሽን አመል አሳይተውሽ ምን አይነት ፕሮዳክት መጠቀም እንዳለብሽ ምናምንና ቦት ለወንድም ለሴትም የሚሆን ነው። ካውንስሊንግም እቃ መግዛትም ብዙ ነገሮች ነው ያሉትና ኑትሪሽን 2 ቀናት ናቸው ያሉት ዛሬና ነገ አለን ነገ መዝጊያችን ይሆናል እንሶፋር ባለበት በጣም ደስ ብሎናል። ደስ ይላል በጣም እንግዲህ በሚቀጥለው አመት ደግሞ ከዚህ በላይ ሰፍቶ አድጎ እንደምናገኛችሁ ተስፋ እናደርጋለን። አመሰግናለሁ ዮሐና Thank you so much እሺ ራዲያንስ ፌስት ላይ ነው ያለነው እንግዲህ የተለያዩ ተቋማትን ፕሮዳክቶችን ሰርቪሶችን ሳሳያችሁ ነበር። አሁን ደግሞ ጥፍሬ አልተሰራውም ነበር ጥፍሬ ልሰራ መጥቻለሁ። ግሬሽ ቤት ስቱዲዮ ነው ያለነው። እንዴት ነሽ? እንዴት ዋልሽ? አለን ተዋወቅሽ እስቲ ማን ልበል? ቴሪ ይባላል። እሺ ከግሬሽ ቢዩቲ ሳሎን ነው። እሺ ግሬሽ ቢዩቲ ምን ላይ ነው የሚሰራው በዋናነት? ግሬሽ ቢዩቲ በዋናነት ጥፍር፣ ሜካፕ፣ ላሽ፣ ፀጉር ሁሉንም የውበት እንትን እንሰራለን። እሺ በቅርቡ ደግሞ ስፓ መክፈት ሀሳብ አላችሁ? እሺ ዛሬ ምን አይነት ፕሮዳክት እና ሰርቪሶችን ይዛችሁ መጣችሁ ራዲያንስ ፌስት ላይ? ዛሬ መጣ ነው በሁለት እንትን ነው። ግሬሽ መጀመሪያ የሚታወቀው በጄሪ ኮስሞቲክስ ነው። አልሞስት ወደ 15 አመት ኮስሞ ላይ ሰርተናል። እሺ ስለዚህ በዛ ስኪን ኬሮችንና እዚህ ቀጥሎ ያለው ቴብላችን ላይ የተለያዩ የውበት ፕሮዳክቶችን ይዘናል። እዚህ ደግሞ የበለጠ ማስተዋወቅ የፈለግነው የፌሻልን በቢዩቲ ላይ ደግሞ የፌሻልን የኔል ሜካፕ ሁሉንም ነገር ወደዚህ ዘመተናል። ግሬሽ ቅድም ስናወራ ነበር ኦፍ ደ ሪከርድ ስሙን እንዴት ነው ስሙን ያወጣሽለት? ጥረሽ ግሬሽ ነው ብለሽ ነበርና ንገሪኝ እስቲ። እሺ ግሬሽ ማለት ጥረሽ ግሬሽ ነው ሴቶችን የሚያበረታታ እኔ በጣም ከትንሽ የቢዝነስ ተነስቼ ነው እዚህ ጋር የደረስኩት። ካሳንቺስ ለሚያውቁኝ ሰዎች ትንሽ የፍሪጅ የምታክል ኮስሞቲክስ ቤት ነበረች። ከዛ በመነሳት ወደ ቦሌ ብራይዳል ሾፕ እና ቢዩቲ ሾፕ ላይ መጥቻለሁ። ምንድነው ሴት ልጅ ሞር ያበረታታል ብዬ ስላሰብኩኝ ግሬሽ ብዬዋለሁኝ። በተጨማሪም ደግሞ እግዚአብሔር ቃል ጥረግረ በወዝብል ሄዳስ በዛ ምክንያት ግሬሽን በጣም ነው የምወደው ስሙን። ሲቀጥል አንቺም ትችያለሽ የሚል ሞቶ አለ። ማንም ሴት ይችላል፣ ጥግ ድረስ መሄድ ይችላል። ሴቶች ሁሉ ይችላሉ።
በጣም አሪፍ ግረሽ ምን ያህል ጊዜ ወሰደ እዚህ ላይ ለመድረስ እንዳልሽው ከፍታሾ የኛ ሾው የሚሰራው በዋናነት ትኩረቱን ሴቶች ቢዝነስ ላይ ያሉ የተለያየ ዘርፍ ላይ የተሰማሩ ሴቶችን ስቶሪ የምናወራበት መድረክ ነው እና the right person ነሽ አንቺ ማለት ነው ያገኘሁሽ ምን ያህል ጊዜ ወሰደ ግረሽ እዚህ ለመድረስ ከዛ በኋላ ደግሞ ውበት ላይ እዚህ ዘርፍ ላይ መኖሩስ ቻሌንጁ ምንድነው ጥሩ ነገርስ ምን ነበር ባለሽባቸው ጊዜያት እሺ ግረሽ ብዬ ስያሜ ያወጣውለት ከ7 አመት ወደዚህ ነው መጀመሪያ ጄሪ ኮስሞቲክስ በመባል ነው የምታወቀው ጄሪ ኮስሞ ኦልሞስት ወደ 15 አመት ሆነው ሲጀምር በጣም በትንሽ ኦልሞስት በ5000 ካፒታል ነው የጀመርኩት እዚህ ውበት ላይ ደግሞ ከመጣሁኝ 7 አመት ሆነኝ ኦልሞስት አጠቃላይ 15 አመት ሆነኝ ማለት ነው ቢዝነሱ ላይ በጣም ልጅ ሆኜ ነው የጀመርኩት የሃይ ስኩል ተማሪ ማትሪክ እንደወሰድኩኝ ነው የጀመርኩት ይሄንን ይመስላል ምን ያህል ጊዜ ወሰደብሽ የምትፈልጊው ቦታ ላይ ወይም ደግሞ አቺቭ አደርገዋለሁ ብለሽ የምታስቢው ነገር ሂደቱስ ምን ይመስል ነበር መፈልገው ቦታ ላይ ደርሻለሁ ብዬ አላስብም ገና ነኝ በጣም ገና ነኝ ግን እርገቴ በጣም ደስ ይላል ምንድነው ቢዝነስ ላይ ስንሆን ማደግ መለወጥ የምንችለው አንደኛ ከስተመርን ስናከብር ትክክለኛ ፕሮዳክት ስናቀርብ ለስራችን ታማኝ ስንሆን እና ስንጥር ኮሚትድ ስንሆን አሁን ለምሳሌ እኔ የራሴ ነው ብዬ በየቀኑ አልቀርም ሁሌ እስራኤል ነው የምገኘው ኮሚትድ ከሆነን የማንለወጥበት ምንም አይነት ምክንያት የለም አሁን ብዙ ጊዜ ቢዝነስ ልንጀምር ስናስብ የቤት ክራይ ምናምን ወጪዎችን ነው የምናስበው እኔ ያንን አስቤ አላውቅም ምክንያቱም እችላለሁ አደርገዋለሁ ብዬ ነው የምጀምረው ስለዚህ ሁሉ ጊዜ እችላለሁ ብዬ ስለምነሳ እዚህ ደረጃ ላይ ደርሻለሁ ኮንሲስተንሲ ደግሞ ማተር የሚያደርግ ይመስለኛል አይደል ብዙዎቻችን ቢዝነስ ላይ ስንገባ የምንቸገረው ያንን ነው በጣም ባጭር ጊዜ ነው ብዙ ውጤት የምንጠብቀው ያ ሳይመጣ ሲቀር ደግሞ ቶሎ ዲስከሬጅ እንሆናለን ወይ ትተን እንወጣለንና እዛ ላይስ የነበረሽ ሂደት ምን ይመስላል በጣም ጠንካራ ነበርኩኝ ምንድነው መጀመሪያ ላይ 6 ወር ከስሬ ነበረ ከዛ በኋላ ነው ያገገምኩት ምንድነው ዛሬ ለምሳሌ 10 ዕቃ ብሸጥ በንጋታው ማመጣበት ቦታ ሄጄ 15 አርጋው እንደዚህ ያልኩ ነው ያደኩ የደረስኩት ስለዚህ ጊዜ ይወስዳል ባንዴ ላይ ልንደርስ አንችልም ጊዜዎች ግን ሁሌ ውጤቶች ናቸው አሁን ደግሞ ሞር የማማከር ስራ ላይ እሰራለሁ ምክንያቱም እኔ ከትንሽ ተነስቼ እዚህ ላይ ስለደረስኩኝ የቢዝነሱን አካሄድ የማማከር ስራ ላይ 4 ቢዝነሶች ላይ እሰራለሁ ውበት ላይ ኮስሞ ላይ ክሎዝ ልብሶች ላይ እና ስኪን ኬር ላይ የማማከር አንድ ሰው ቢዝነስ መክፈት ቢፈልግ ከቦታ መምረጥ አንስቶ እስከ ሰራተኛ ማደራጀት ድረስ እሰራለሁ ለምንድን ነው ከምን ተነስቶ ሰው ምን ላይ እንደሚደርስ ይሄ ተስፋ እንዳይቆርጡ ያይረዳቸዋል ወደዚህ ኢንዱስትሪም ሆነ ወደ ተለያየ ዘርፍ የሚገቡ በተለይ ሴት ቢዝነስ ኦነሮችን በተለይ አዲስ የሚጀምሩትን ምን ትመክሪያለሽ ከ16 17 አመት ቀላል ልምድ አይደለምና ምን ታያቸዋለሽ ትችላላችሁ የትኛውንም ቢዝነስ ይችላሉ ከዜሮ መነሳት እኔ ቢዝነስ ባንድ ትልቅ አርጎ በመክፈት አላምንም ከትንሹ ስንነሳ ምንድነው ስታርት ስሞል ይላሉ አይደል ፈረንጆች የትኛው ነገር መጥፎ ነው የትኛው ነገር ጥሩ ነው ያልሽ እያሰፋሽው እኔ ለምሳሌ ጥፍር ቤት ስጀምር በሁለት ቴብል ነው የጀመርኩት አሁን የጥፍር ቴብል ብቻ ወደ 8 አለ ጸጉር ጨመርን እንደዚህ እያደግን እንሄድ ነው ያ ምንድነው የተሻለ ዕውቀት እንዲኖር ስለ ቢዝነሱ ያደርጋል አንዴ ትልቅ ነገር ከፍተሽ ከምትከስሪ ከትንሽ ነገር እያደግሽ ብትሄጂ የተሻለ ነው ጥሩ ነው ግረሽ ምን ያህል ሰራተኞች አሉት አሁን በውስጡ 15 ስታፎች አሉ ሞር ሴቶች ነው ያሉ ለሴት ትንሽ አደላለሁ ወንድ 2 ሌሎቹ ሴቶች ናቸው 13ቱ ሴቶች ናቸው እሺ አመሰግናለሁ በጣም ነው ማመሰግናለሁ እሺ ኪዳን ሃይ እንዴት ነሽ ስላገኘሽ ደስ ብሎኛል እኔም ደስ ብሎኛል ራዲያንስ ፌስት ምን ይመስላል ሬዲየንስ ፌስት እንግዲህ በጣም ጥሩ ነው ብዬ ነው የማስበው ሆፕፉሊ እናንተ ማይታችሁታል በጣም ጥሩ ነው እግዚአብሔር ይመስገን ቆንጆ ነው it's a very good success ይሄ የመጀመሪያ ዓመት ነው አይደል አዎ ይሄ ለመጀመሪያ ጊዜ ነው ያደረግነው በየዓመቱ ግን እናደርጋለን እንደዚህ አይነት ኢቨንቶች ይኖሩናል በየዓመቱ
ኦኬ ስለዚህ ቢዩቲ ኢንዱስትሪ ላይ የጤና ኢንዱስትሪው ላይ እየሰሩ ያሉ ሰዎች ሰርቪስ ጊቨሮች እንዳለ እዚህ እናገኛቸዋለን ማለት ነው። በየዓመቱ ምን የተለየ ፍላጎት አሳደረባችሁ ጤናና ውበት ላይ እንዲህ አይነት ፌስቲቫሎችን ለማዘጋጀት? እንዲህ አይነት ፌስቲቫል ለማዘጋጀት ሁልጊዜ ከችግር ነው አይደለ የሆነ መፍትሄ የምታስቢው። እኛ ፐርሰናሊ ለራሳችን ስናስብ እንግዲህ ፍሎለስ ኢቨንት ኦርጋናይዚንግ ድርጅት ነው። ኮርፖሬት ኢቨንቶችን ነው ኖርማሊ የምናዘጋጀው፣ ግን እንደ ፍሎለስ ኢቨንት ደግሞ ከህዝብ ጋር ከሁሉም ሰው ጋር የሚያገናኙንን ኢቨንቶች ስናስብ ምን አይነት ችግር ላይ ብንሰራ የበለጠ ጥቅም ላይ ማዋል እንችላለን፣ ያለንን የኢቨንት ኦርጋናይዚንግ ኤክስፐርቲስ ለሰው ደግሞ በሚጠቅም መልኩ እንዴት ማዋል እንችላለን ብለን ስናስብ ችግሮች ምን አይነት ችግር መፍታት እንችላለን ብለን ነው የተነሳ ነው መጀመሪያ። ከዛ እኛ ፐርሰናሊ እኔ ለምሳሌ ስለ ፀጉሬ ጤንነት ያሳስበኛል፣ ስለ ሰውነት ያሳስበኛል፣ ስለ ቆዳዬ ጤንነት ያሳስበኛል። ጤንነትንና ውበታችንን ኮንፊደንሳችንን ማተር ስለሚያደርግ ኳሊቲ ላይፍ የምንለውን ነገርም ደግሞ እዛ ላይም በጣም ትልቅ ተጽዕኖ ስለሚያደርስ በምን መልኩ ነው ይሄንን መቅረፍ የምንችለው ብለን ስናስብ ለምን አንድ ቦታ ላይ እኮ ብናገኝ ለሁላችንም እንደየመልካችን ብንለያየ ለሁላችንም የሚጠቅመንን ነገር ደግሞ አንድ ቦታ ላይ ማግኘት እንችላለን። ስለዚህ እንደ ኢቨንት ይህንን ነገር ብናደርገው አንደኛ ኢንዱስትሪውን በጣም ይጠቅመዋል፣ ያሳድገዋል። ሁለተኛ ሰውም ደግሞ በየቦታው እየሄደ አይደለም ማግኘት ያለበት። እንደሱም ቢሆን ደግሞ ቁንጽል ይሆናል ያለን እውቀትና ባለሙያዎችም የምክር አገልግሎት የሚሰጡበት ሰዎችም ያላቸውን ውስጣቸው ያለውን ጥያቄ መጠየቅና ከባለሙያ መልስ የሚያገኙበት አገር ውስጥ ያሉ ድርጅቶች ደግሞ ሰርቪሶቻቸውን ፕሮዳክቶቻቸውን በጥሩ ሁኔታ የሚያሳዩበት ፕላትፎርም መዘርጋት እንችላለን የሚለውን ነገር አሰብንና በዛ ነው የተነሳ ነው ማለት ነው። በጣም ጥሩ። ፌስቲቫሉ ላይ ምን ያህል ውበትና ጤና ላይ ያሉ ተቋማት ሴንተሮች ተሳተፉበት? ከ50 በላይ ናቸው። የመጀመሪያው ነው ግን ከ50 በላይ ድርጅቶች ናቸው ያሉት። በሁሉም ዘርፎች ፕሮዳክቶችንም የሚያመርቱ ሰርቪሶችንም በተለያየ መንገድ የሚያቀርቡ ድርጅቶች ከ50 በላይ ተሳትፈዋል። ሌላው በጣም የወደድኩት እዚህ ፌስቲቫል ላይ በሀገር ውስጥ የሚመረቱ የሀገር በቀል ውበት ላይ ጤና ላይ ምርታቸውን ይዘው የመጡ ድርጅቶችን አይቼ ነበርና ተዘዋውሬ ሳይ በጣም ደስ ያለኝ ነገር ነው። እሱን እንዴት አሰባችሁት? ለማሰባጠር ከውጭ የሚያመጡ አሉ፣ ግን ሞር ከሀገር ውስጥ ነው በብዛት ያየሁትና እሱ እንዴት አሰባችሁ? አዎ በጣም እኛ እንደ ተቋምም እንደገና ደግሞ ፐርሰናሊም አብዛኞቻችን ሀገር በቀል ድርጅቶችን መርዳት እንፈልጋለን። እንደዚሁ ከዚህም ሌላም ሲግኒቸር ኢቨንት አለን ሊዲንግ ኢን ሂልስ የሚል ኤቭሪ ማርች ላይ ነው የምናደርገው በየዓመቱ። እሱም ላይ እንደዚሁ ተሳታፊ እናደርጋለን ድርጅቶችን ማበረታታት ስለሆነ በዋናነት አላማችን። ግን ደግሞ የሚገርመው ነገር አናቃቸው ራሳቸውን ለማስተዋወቅም ደግሞ ያው ከፍተኛ የሆነ የገንዘብ አቅም ስለሚፈልግ በጣም ወጥተው አልታዩም እንጂ በጣም አሉ። የሚገርምሽ ነገር በጣም ደግሞ እንደው በኳሊቲም ደረጃ በስታንዳርድም ደረጃ ብናወጣላቸው ማትጠያቸው በጣም ምርጥ የሆኑ ፕሮዳክቶች አሉ ሀገር ውስጥ የሚመረቱ። ስለዚህ እነሱን ትክክለኛውን እይታ እንዲያገኙ ማድረግ አንደኛው አላማችን ነው። ስለዚህ ፈልገናቸው አግኝተናቸዋል። ደግሞ አላሳፈሩንም። በጣም የሚገራርም ፕሮዳክት ነው ይዘው የቀረበው። አይቻለሁኝ። በጣም ደስ ይላል። እንግዲህ ሮዲያንስ ፌስትን የዛሬ ዓመት በዚህ ጊዜ እንደምናገኘው ተስፋ እናደርጋለን። ሰፍተን በስተን ብዙ ነገሮችን ጨምረን ደግሞ እንመጣለን። እሺ፣ አመሰግናለሁ ቃል ኪዳን። ቴንክ ዩ። እሺ ጁስ ታይም። አሁን ደክሞናል፣ ረጅም ሰዓት እንዞር ነበረ። አሁን ደግሞ ጁስ ልጠጣ ነው። አራውንድ ቦሌ ቡልቡላ ነው የምንገኘው። ቦሌ ቡልቡላ ማርያም ማዞሪያ ጋር ግን እንትንም አለ። አሁን ላይ አዲስ ብራንች መካኒሳ አቦ ጋር እሱ ጋር አለን። ቦሌም ላይ አሁን እንከፍታለን ማለት ነው። ናይስ። ዩ ኒድ ሃኒ? የስ፣ ትንሽ ሳይበዛ። እሺ፣ ድካም የሚቆርጥ ጁስ ነው ማለት ነው። አዎ፣ በራሽ ሲሆን ደግሞ ሞር ከዛ እንጂ እዚህ ባይክሽ ላይ ሆነሽ በቃ ኖርማል ሳይክል ባይክ ሳረግ ነው የሚፈጨው በራስ። ኦኬ፣ ሌት ሚ ትራይ። እንግዲህ በደንብ እንደምፈጨው አስባለሁ። ጫማዬ ይሄው በቃ እንደዚህ ነው። ኦኬ፣ የፈጨው ነው ጁሴ።
ኢትስ ኢንተረስቲንግ። እናንተ ያላችሁበት ቦታ ላይም ካፌቴሪያ ላይ እንደዚህ ነው የሚሰራው ተመሳሳይ ወይስ? እንደዚህ ራሱ ነው በቃ ስለዚህ ኤክሰርሳይዝ የሚያደርጋል ጁሱን የሚጠጣል። ጁሱን ይጠጣል ማለት ነው። that's good አሪፍ ነው። ባዶ እግሬን ሆነ እንጂ ደግሞ በጫማ ቢሆን ቢፈን ቆንጆ ነው። ጁሴን ባይክ እየነዳው ነው የፈጫሁትና ከፍታሹ እንግዲህ በራዲያስ አዲስ ፌስቲቫል ላይ ተገኝቶ የተለያዩ አገልግሎት የሚሰጡ ተቋማትን፣ ፕሮዳክቶችን፣ ሰርቪሶችን አሳየናችሁ። እንደሰማነው ራዲያስ አዲስ በየአመቱ ይካሄዳል። ኔክስት ይር ደግሞ እንግዲህ እዚህ ፌስቲቫል ላይ እንገናኛለን ማለት ነው። ተመልካቾች፣ የከፍታሹ ተመልካቾች ለጤናችሁ ለውበታችሁ የሚያግዝ የሚጠቅም የተለያዩ ፕሮዳክቶችንና ሰርቪሶችን እዚህ ፌስቲቫል ላይ የተገኙ ተቋማትን እንዳሳየናችሁ ተስፋ እናደርጋለን። ከፍታሹ በሚቀጥለው ሳምንት በሌላ እንግዳ ስቱዲዮ ውስጥ እንገናኛለን። መልካም ጊዜ፣ መልካም ሳምንት።